ለዚህ ነው እኔን አመጣኝ ለዚህ ነው አመጣኝ ይሄ ሁሉ ነገር እኮ እኔ አንተ ጋር መጣሁ ለዚህ ነው ናይ እንዴት ታዲያ እንዴ አልፈልግም እያለችህ ነው እየለመንካት ያለው ምን ነው ናይ ምን እያረክ ነው አንተ ለሷ እኮ ነው ይሄ ነገር የሚገባት አይደል በቃ የዋ መሰልከኝ ምን አገባ ሰክስከም በካሮት መተክለ ከፈለክ ገና አስተጋባ ይሄ ማለት ይሄ ቁልፍ ሰማ ውብዬ ይሄ ቁልፍ ያንቺ ብቻ ነው የሚሆነው ላንቺ ካልሆነ ደግሞ ለሱ አይሆንም ላንቺ አይሆንም ይሄ ቁልፍ ሰማ ደቀቀኝ የማንተሙ ገባው ለውብዬ ይዘይ ዳዲ አረ ልቀቀኝ ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደና ይግጠም ደና ሰንብት ልበለይም ሰል ዞሬ ደስተኛ ሆነሽ እኮ ልጆችን ደስተኛ ሆነሽ እንድታሳድጊም ደስተኛ ሆነሽ እንድታሳይኝ እኮ ከዚህ በላይ ከመኪና ስጦታ በላይ ምን አለው ብዬ አመሰግናለሁ። ገባህ አይደል? በጣም ደስተኛ ነኝ። ልጆች በሰላም እያደጉ ነው። ገባህ አይደል? ግን እየመጣህ ትበጥተኝ ገብቶሃል? ሰላም ያከሰ ከቤቴ እኮ ብን ብዬ ጠፋሁ ሰላም ለማግኘት ነው። ገብቶሃል አይደል? እዛው የለመድክበት ከዚህ በኋላ ሰላም እንዳነሳኝ እዳዱ ብዳ በላይ ወርዶ በኔ ባለቅስም ይሁን ቺዬ ለምን መጣችሁሽ ለምን መጣሽ አንቺ ምን ይሆንሽ ነሱ እኮ ነው ደንብ ቦታውን አግኝቷል ባለቤቱ አረ በጣም ነው የሚያምረው እንዴ እዛ ጋር እኮ ነው ቦታሽ ያንቺ ቦታ ግን ምን አይ ምንድነው ይሄን ነገር ግልጽ አድርገሽ ለምን መጣሽ ሰጣት እኮ ነው ለማ ለውብዬ እንዴ ከመጀመሩ ለምን የልጆቼ እናት አይደለች እኮ ናት ግን እንዴት እንደዚህ ልትቀየር ይችላል እኔ ልጆቼን ማየት ፈልጋለሁ ልጆቼን ኦኬ ይሄ ሁሉ ነገር ይሄን ሁሉ ነገር እያደረክ ያለው ለልጆች ስትል ነው አዎ ነው አዎ ልጆቼን ማየት አለብኝ እናት አንተ ለዚህ ነው እኔን አመጣኝ ለዚህ ነው አመጣኝ ይሄ ሁሉ ነገር እኮ እኔ አንተ ጋር መጣሁት ለዚህ ነው ናይ እንዴት ታዲያ እንዴት ነው ማላረገው እሺ ምን ማለት ነው ግዴታው እኮ ነው ማሳየት ይሄን እንደዚህ አይነት ነገር ማለችኝ እኮ ሙቤ ናሁ እንዴት ሳልነግረኝ መኪና ገዛ እንዴ ምን ችግር አለው እሱ ይሄንን ነገር ማድረግ አለበት ልጆቹን ለማየት ኦኬ ቆይ አንተ ለልጆች ብለህ ይሄን ነገር ያረክር አይደለ እንዴት ሳትነግረኝ መኪና ገዛ አረ አንቺ ወጪ ይሄ ላንቺ አይደለም መኪናው ንገራት እንጂ ይሄንን ነገር አልፈልገውም ነው ያልሽው አዎ አልፈልገውም እንዴ አልፈልግም እያለችህ ነው እየለመንካት ያለው አዎ አልፈልግም ማለት ምን ነው ናይ ምን እያረክ ነው አንተ ለሷ እኮ ነው ይሄ ነገር የሚገባት አይደል አመሰግናለሁ ናይ ምን እያረክ ነው ያለው አንተ ምን እያደረኩ ነው እኔ አንተ በሰው ህይወት ውስጥ እንዴት እንደዚህ አይነት ነገር ታደርጋለህ ይሄ እኮ ህይወት አይደለም እና እንዴ መኪና ነው እሱ ይቅርታ ሊጠይቃት አስቦ የመጣው ቢሆንስ ልቡ እየተመለሰ ያለ ቢሆንስ ራስ ተመለስ ናይ አንተ ለልጆች ብለህ ነው እንደዚህ የምታረጋው እኔ ነኝ ጠራኝ ናይ እዚህ ጋር ለልጆች ብለህ ነው የምታረጋው ለውብዬ አላልከኝም ናይ ምን ሆነ ነው ለውብዬ ብለህ አይደለ እስቲ ና እስቲ እያት ናይ እንደዚህ እንዴት ታረጋለህ ለዚህ ነው ጠራኝ እኔ ለዚህ ነው መጣሁት ነኝ ታሳፍራለህ ግን ኧረ እባክህ ውብዬ እኔ እኮ ላንቺ እንደሆነ ነው የማውቀው ለልጆች ብለህ ይሄን ሁሉ መስዋዕትነት ይሄ ሁሉ ነገር ከፍላለህ ናይ ናፍቆኝ እኮ ትክክል ነኝ ናፍቆሃል ታሳፍራለህ ግን ደግሞ በእንደዚህ አይነት ነገር አይደለም ያንተ ልጆች በዚህ ቆርቆሮ የሚመዘኑ ናቸው እንደዚህ ነው በዚህ ቆርቆሮ የሚለኩት ልብሽ ራርቶ ካሳየሽ መኪና ሳትገዛ ማየት አትችልም አንተ ዝም በይ አንቺ ዝም በይ ስነ ስርዓት ያዙ ራሳችሁ ስነ ስርዓት ለምን መጣችሁ ሲጀመር እንዳትነካት ሶንሽ ማን ያሳየዋል ምን አንቺ በግድ ወስደሽ ታሳየዋለሽ ለምንድን ነው አንተ እንደዚህ የምታሽሞነሙናት አንቺ እንደዚህ እንዴት ያታለሽ ዞር በል አንተ ልቀቀኝ እንዳትነካኝ ልቀቀኝ አንቺ አፍሽን እያወራች እኮ ነው ማንንም አይነካኝም ዛሬ ለሰጣት ቆይ ልሰጣት ነው ሰላም ነው እንዴ ናሆም ሰጣት እኮ ናይ ምን የተካሄደ ነው ሰጣት እኮ ናሆም እንዴት እንደዚህ ታደርጋለህ እንዴ በስመ አብ ታሳፍራ ገና ቁልፉንም ሰጠሻ ነይ ግቢሽ ምን ተፈጥሮ ምን አይነት ሴት ነች ቆይ
እና ጥሩ ነገር ካደረገው ነው የምን ነው ብዬ ለማን ነው አንተ አመጣው? ነው ብዬ ለማን ነው መኪናው? ታሳፍረ ልጆቼ ማየት አለብኝ እኮ ልጆችን ለማየት ስትል ነው ለኔ ቆርቆሮ ይዘህ የምትመጣው አይደል? ምን ችግር አለ? ምን ችግር አለ? ትልቅ ነገር እኮ ነው አይደል? ትልቅ ነገር ነው። ልጆችን በዚህ ልቀይራቸው አይደል እንዴ? እና ከዚህ በላይ ማለት እንደ መቀየር አይደለም ግን ለምን አትረጁ? ለምን አትቀበዩ? አታይም እንዴ? እንትን አምጥቶ ነው ለውብዬ ስጦታ የሚሰጠው? ምን ልትከይል አልገባኝም። ሲጀመር አሁን በደንብ ተሸራሸሩበት። አንተ አጠፍካቸው ሆነ ነው ለምን ስታስጠላ አሁን ይሄንን መኪና ውብዬ አልቀበልም አለች አይደለ? ሶ መስጠት ያለብህ ለማን ነው? ታሳፍራለች። ይሄን ነገር ታውቀዋለህ? አልቀበልም ታለሽ ታዲያ ያስማማል። ተናገር እስቲ። ቆይ ምን ሆነን አንተ እኔን ለዚህ ነው የጠራኝ? ለዚህ ነው እዚህ የመጣሁት? ለውብዬ ነው አላልክም? ተናገር እስቲ ተናገር። መኪናውን አትምታው በእናትህ ታሳፍራለች። እናንተ ቆይ ምን እያደረጋችሁ አሁን ሰላም አልነበርክ? ቆይ አሁን ስታወራ ለውብዬ ነው እያልክ አልነበረ? እነሱን ስታይ ደግሞ ዝም በይ አንቺ ዝም በይ ዞር በል አንተ። እንዴት ከልጆች አልበልጣብህ ነው? ምን አገባህ ማለችኝ እኮ ከልጆች እናንቺ ውብዬ ለምን አትቀበል? አንቺ ለምን ታደርጋለሽ? ምን አገባህ? አልቀበልም ስትል ለሷ ሰጣ አይደለ? ሰጣ አይደለ? ለሷ ለሚገባው ሰው ሰጣ። እንደዛ ነው አይደል? እኮ ናሂድ እኔ አንተን አምኜ በቃ የዋ መሰልከኝ እኮ አታይ ምን አገባህ? ዘቅዝቄን በካሮት መተክለ ከፈለክ ሞክራ ስነ ስርዓትን ያዝ። አጠገቧ እንድትደርስ አልፈልግም። ለምንድን ነው የማልደርሰው? አጠገቧ ምን አለ? ምን አለ? አንዴት ከልጆች እና ታገል ተረጋጋን። አንዴ ተናግሬያለሁ አይደለም የመጣው ልቀቅ እንካ። ምንድነው እንደዚህ? ቆይ አንተ እውነቱን ንገራቸው እንጂ ነው። ቆይ ተረጋጊ እስቲ። አንቺ ምንድነው? አንቺ ከየት የመጣሽው? በመድኃኒዓለም ምን አገባህ? ስሚኝ ናይ እውነቱን ንገራቸው። ምንድነው አሁን? እሺ አሁን ውሳኔ ምንድነው? መኪናውን አመጣህ፣ ለሷ ሰጣት፣ እምቢ አለች። ካሁን በኋላ ያለውን ውሳኔ ንገራቸው። ለምንድነው እሷ ጀምር አያገባህም። ግን አንተ ጥያቄ ልጠይቅህ ምንድነው ሀሳብህ? እኔን እየመጣህ እንደዚህ ማበጠበጥ ነው ሀሳብህ? እኔ ለበጠብጥሽ አይደለም ልጆቼ እንድታሳይኝ እኔም ስጦታ መጣውልኝ ስለወለድሽ ልጆችን ለማሳየት ልጆችን እንዳሳየ ለኔ ቆርቆሮ ይዘልኝ መጣ። ቆርቆሮ አይደለም እኮ ብዬ መኪና እኮ ነው ብር የወጣበት መኪና እኮ ነው። በቃ ስጦታም ተቀበዩ። አክብሮሽ እኮ ነው። ልጅ ማለት ነው ከመንገደኛ መውለድ ትችላለህ። ገባህ አይደል? አክብሬሽ እኮ ነው ያመጣሁት። ልጆቼንም እንድታሳይ እኮ ነው። አንተ ማለት ከፍ ዝቅ ያረከኝ ሴት ነኝ እኔ ማለት ነው። እኔ ላንተ ማለት ነው እና ደግሞ መሞት አለብኝ እኔ አይደለም። ቆይ ሲጀመር ለምን ነው ማትረጂኝ? ቆይ አይደለም እኔ ምን ነኝ ነው ንገረኝ እስቲ። የልጆቼ እናት ነሽ። በስመ አብ ባልወልድልህ ኑሮስ? እሺ አልወለድኩልህም። መልሳቸው ልጆቹን አልወለድኩልህም። እንዴት አደርጋለሁ? ግን እኔ ምን ነኝ ከልጆች ውጪ? በል መልስ። ለምን እንዲህ የምትሆነው? መልስልኝ። ምን ነኝ እኔ ንገረኝ። ምን ነኝ? ወደ ቀልብ ተመለስ። የልጆቼ እናት ነሽ። ወይኔ ልጆችን እርሳቸው። አይሰማህም? እሺ ልጆችን እርሳቸውና እኔ ምን ነኝ ንገረኝ። ምን ነኝ እኔ? ምን ስለሆንኩ ነው አንተ አሁን ይሄንን ይዘልኝ የመጣው? ንገረኝ። ምንድነው እንድታወራ ማድረግ ነው? አውራ እንጂ ምን ሆነ ነው? ምንድነው? ይሄ ነገር ነው በእናትህ ይሄ ነገር ነው ብዬ ልቀቃይ ማለት ምንም እሱ ነገር አይደለም። ይሄ ነገር ነው ብዬ አልተረዳሽም። ይሄ ነገር አውልቀው አንተም አውልቀው ፈልገው ይሄ እኮ ነው እዚህ ጋር ያለው ነገር እኮ ነው ብዬ በደንብ ፈልጎት ነው። ቆይ አይደለም ምንድነው የሆንከው? ንገረኝ። እኔ ላንተ ምንም ካልሆንኩኝ ማለት ነው ልጅ ከሆነ ማለት ነው ልጅ ከሆነ ከመንገደኛ መውለድ ትችላለህ። ገባህ አይደል? ልጆችን ግን እርሳቸው። መቼም አላሳይም። መቼም ማለት ነው ደግሞ ነግሬያለሁ። ገና ስራዬን አልጀመርኩም። ገብቶሃል? ከዚህ በኋላ በርሽ ድረስ እኮ የመጣሁት በቃ እንዳይ ነገር ይዛችሁ በርሽ የመጣሁት እኮ ስጦታ ልሰጥ እኮ ነው። ልጆቼንም እንድታሳይ ነው። አትምጪኝ በቃ አትነድኝ። ገባህ አይደል? ከዚህ በኋላ ድጋሜ እኔ ጋር እንዳደርስ ገብቶሃል? ያለበለዚያ በእጄ ሰበብ ትሆናለህ። አንተም መግደል አቅተኝ። ገባህ አይደል? ሞች ያለው እኮ ነው። ግዴን ጨርሽኝ። የሞትከው ለኔ አይደለም ለራስህ ነው። በብልግና ነው የሞትከው። ገባህ አይደል? ግን ማለት ነው ከዚህ በኋላ ልጆቼ ብለህ እኔ ጋር እንዳደርስ ዳጊ ደግሞ ማለት ነው ውብዬ እሱ ነው። ዝም በል እሱ ነው አትበል። ገባህ አይደል? ይሄ እንደ ቂጣ እኮ ማቀው ላንቺ እንደሆነ እኮ ዝም በል። እንደ ቂጣ የምትገለባበት ከሆነ ድጋሜ አጠገቤ እንዳደርስ። ውብዬ እንደዛ አይደለም። ተናገር አንተ ተናገር። አፍም ነው ይዘብኝ እንዳትመጣ። ለነገሩ አንድ ሰው ነው አንተን ያሳየ። ከዚህ በኋላ ግን እዚህ በር ላይ ባይክ ማለት ነው ሸቤ ነው ማስገባ። ምንም ማድረግ አልችልም። አዝኝላለሁ። አንተ ለምን ነው ሐሳብን በግልጽ አይደለም። አንተ ምንድነው ድምጽ ማውቅ ይሆናል ለሱ
አይናገርም እንዴ እሱ እኮ ታዲያ ይናገር እያለ ነው። እሺ ተናገር አንተ ለብሮ የምታስጨንቀው አይደለም አንተ የሆነ ገደል ነው። ቆይ ምንድነው ገና አስታጋባ ይሄ ማለት ነው። ይሄ ቁልፍ ሰማ ውብዬ፣ ይሄ ቁልፍ ያንቺ ብቻ ነው የሚሆነው። ላንቺ ካልሆነ ደግሞ ለሱ አይሆንም። ላንቺ አይሆንም። ይሄ ቁልፍ ሰማ ልቀቀኝ። ልክ እኮ ነው ልጁ አይደለም። አንተ ሐሳብህ ምንድነው ነው? ቆይ ዳጊ ልክ ነው ሲጀመር ዳጊ ናሆም ዳጊ ልጁ ልክ ነው። በቃ ይዞ ምን እያደረገ ነው? በቃ ይዞ በቃ አንተ ኩቻ ይዞ ኩቻ በቃ ይዞት ይት በቃ የሚገባው ለሷ ነው። ታዲያ ተው ይዞ በቃ ይሄ መኪና ለውብዬ ነው የሚገባው። ለውብዬ ይዞ ዳጊ ይዞ ዳጊ አረ ልቀቀኝ ልቀቀኝ ምንድነው የሚገባው ለሷ ነው? ምንድነው በቃ የሚገባው ለሷ ነው። ደግ ነው ያደረግሽ። ይሄ መኪና ገባው ለውብዬ ነበር የመጣው። ለኔ አይገባኝ እኮ ነው። ችግር የለውም ግን ማለት ነው ምን እያደረገ ነው? እሺ ምን ማለት ነው? በቃ ልክ ነው ይገባል። በግልጽ ለምንድን ነው ሳትም ምን ሆነ ነው? ለምን ነው በግልጽ የማትናገረው? ያደረገው ልጁ በቃ አልተሳሳተም። ምንም በቃ ለውብዬ ምንድነው ዥዋዥው የምትሰራው? አንተስ ምንድነው? ምን አይነት ማመል ነው የመጣው? እኛ መኪና አንፈልግም፣ እሱን ነው የምንፈልገው። ሲጀመር ለውብዬ የመጣ ይሄን ራሱ ማለት ነው። ሲጀመር ይሄ ራሱ ለውብዬ ነው የመጣው። ጭራሽ ቤት እንዳታስገባ ገባህ አይደል? ተረጋጋ። እኛ እቃ አንፈልግም። አልፈልግም አለች እኮ አይደል? በቃ ለሷም አይገባም። በቃ ውሰዷ፣ ሽጠው ከፈለክ ሸጠዋለሁ፣ ጥለዋለሁ። ይሄን ሲጀመር አስቦ ያመጣው ለውብዬ ነው። አንተ ከቀልቡን እንጂ ሆነ ነው ወደ ቀልብ አትመለስ። ከዚህ በኋላ አቋምን አንድ ማታረግ ከሆነ ማለት ነው እኔ ጋር አትምጣ። ገባህ አይደል? አትምጣ። እኔ እስከዛሬ ድረስ ማለት ነው ነው የእውነት ያው ሁላችሁም ፊት ነው የምናገረው። ሁልሽም ማስጠረፍ እኔ ማሳሰር ማለት ነው አቅቶኝ አይደለም። ገባችሁ አይደል? አቅቶኝ አይደለም። በምን ወንጀል እንታሰብ? በእናትህ ዝም በል እዛ። እንዴት ነው ወንጀልን ምንም አታውቅም? የሰው ትዳር በመበጥበጥ ራሱ ወንጀል አይደለም። ከዚህ በላይ ምን ታረጋለህ? ምን ከዚህ በላይ ትልቅ ወንጀል ነው? ምን አይነት ወንጀል? ከባድ ወንጀል እኮ እየሰራ ያለው። ወደ ራሳችሁ ስትመለሱ የምታወሩት ነገር ይቆጫችኋል ሁላችሁ። ከኔ የመጣኸው አንተ ደግሞ እኔ ልጆችን ለማዋረድ ስል ነው። እሺ አንተን ማላሳስረን ለልጆቼ ስለማስብ ነው። ነገ ማስቀምጥላቸውን ታሪክ ማበላሸት ስለማልፈልግ ነው። ገብቶሃል አይደል? ግን ማለት ነው ከዚህ በኋላ እኔ ጋር እንዳትደርስ ያለበለዚያ ምን ማታገኝ። አንቺ አንድ የሚያረገን ነገር አለ። ልጆቼ አሉ፣ በኔና ባንቺ ማን ልጆች አሉ ነው እኮ ብዬ ልጆች አሉ አይደል? እና ምን ላርጋቸው? እሺ ይናፍቁኛል እኮ ብዬ በቃ ልጅ ከናፈቀ እሺ ምን ማለት እኔ መሞት አለብኝ? ያው ልጆቼ ወለድ ለምንድነው ከኔ የወለድከው እናንተ የምታስበው? ለምን ታስባለህ? ጥሌ ወጣው አይደል እንዴ? ከሷ አትወልድም ነው መውለድ አትችልም እሷ እችላለሁ። በቃ ወለጅለታ የልጅ አምሮት ለምን ይገለዋል? እንደዚህ በቃ ወልድለታለሁ። ዝም በይ አንቺ ደግሞ ካንቺ ያሉት ልጆች ዝም በል አንተ ያገባው ከዚህ አጠገቤ እንዳትደርስ ነው። ያለበለዚያ ማለት ነው ጭራሽ ያለውበትን ቦታ ማለት ነው መቼም አታገኘውም። መቼም ማለት ነው ይሄ ነው በቃ። እኔ ምን ማድረግ አለብኝ? ልጆችን ለማየት ምን ማድረግ አለብኝ? እኔ ምን ላድርግ ነው? ልጆቼ እንዴት ልይሽ አይደለ? ተዋክ እኔ ደስተኛ ሆና ልጆቼ እንድታሳየኝ ብዬ ነው ሙቤ። ነገሮች ሁሉ የተበላሹብኝ ምን መኪና ያመጣው ለዛ ነው። አዎ ልጆቼ ሲጀመር እኔ ሳታማክረኝ ለምን መኪና ገዛ? ጭራሽ ሳታማክረኝ ትላለች። መድኃኒዓለም እኔን እየሰማኸኝ ከሆነ ማለት ነው ድጋሜ ካየሁት መቼም ይቅርታ አላደርግልም። ገብቶሃል አይደል? ያለውበት ከመጣ እድልን ተጠቀማ። ያለውበት ድንገት እንኳን ተሰስተህ ከመጣ ማለት ነው አልምርህም። ወቅ ምን ማለት ነው? በቃ አልምርህም። ዳም ሰማካለ አልምርህም። ምን ላድርግ? ገብቶሃል? ምን ላድርግ? አንቺ ደስተኛ የምትሆኚ ምን ላድርግ ነኝ ከዚህ በላይ? እሺ ምን ባረግ ነው ደስተኛ የምትሆኚው? እኔ ደስተኛ ነኝ። አዎ ምን ልሁንልሽ? እሺ ቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ቀራ ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ። ደስተኛ ሆነሽ እኮ ልጆችን ደስተኛ ሆነሽ እንድታሳድጊም ደስተኛ ሆነሽ እንድታሳይኝም እኮ ነው። ከዚህ በላይ ከመኪና ስጦታ በላይ ምን አለው ብዬ አመሰግናለሁ። ገባህ አይደል? አሁን በጣም ደስተኛ ነኝ። ልጆችን በሰላም እያደጉ ነው። ገባህ አይደል? ግን እየመጣህ አትበጥብጠኝ። ገብቶሃል? ሰላሜን አትንሳኝ። ከቤቴ እኮ ብን ብዬ የጠፋሁት ሰላም ለማግኘት ነው። ገብቶሃል አይደል? እዛው የለመድክበት ከዚህ በኋላ ሰላም እንዳነሳኝ
ተረጋጊ። በእናትህ ተረጋጊ። ተወኝ። አንድ ሰው አለ ነው ከዚህ በኋላ ተወኝ አልኩህ። ተወኝ። እድል ስተው ሂዳም ተደርስተው ተወኝ። አንተ ተወኝ። ወደዛ ዞር በል። ተረጋጊ። ከኔ ጋር ትጣላለህ። ዞር በል። ወግ ሲከበር የሰው ስትሆን ማየቴ ላይ ቀር እንዴት ማነህ? ከኔ የመጣው ከየት እንደመጣው ታውቃለህ? እና ታዲያ ምንድነው የምታለቀልቀው? ምረም ታጫወጨው እየሰራ ያለው እያከናወነ ያለው ነገር ልክ ነው። አንተ በጣም ትክክል ነው እንዴ። አንተና ጓደኛችሁ አይደለ ይሄን ሁሉ ነገር ያደረጋችሁ ያላችሁት? እኔ ሚስጥሩን ላጋለጥ መጣው እንጂ የኔ በጣም ጓደኛ ታጋለጥ የለ እና ታዲያ ባልመጣ ይሁን ሚስጥር ታውቅ ነበር አንተ? እስኪ ንገረኝ። ታውቃለህ? ካወቅ እስከ ዛሬ የት ነበር? ድጋሚ እዚህ ተመልሰህ እንዳመጣ የት ነበር እስከ ዛሬ? ካወቅ ሚስጥሩ ተመልሰህ ድጋሚ እዚህ እንዳመጣ የት ነበር? እስኪ ንገረኝ አንተ። እስከ ሰማኛለህ? ድጋሚ ተመልሰህ እዚህ እንዳመጣ እሱን ደግሞ አብረን እናያለን። ወንጀል እንደው አታውቅም። የራሱ እኛ ነገሮችን ለምንድን ነው እሺ እናንተ የመጣችሁ? ምን አገባ? ዝም በይ አንቺ። ናይ እኮ ካጠገቡ ሰው ያስፈልገዋል አይደል? እንደዚህ እየተገፋ ልጅ ነው እንደ ህፃን ልጅ ነው። እሺ አሁን ምን እያደረጋችሁት ነበር? እዚህ ጋር እየገፋችሁት አልነበረም? በራሱ አስቦ አይደል እንዲያመጣው አይደለም እየገፋችሁት አልነበረም ወይ ነው? ምንድነው የገፋ ነው? ምንድነው ያደረግነው? ምን እያደረጉ ነበር? መኪናን ይዘይድ እያሉ አልነበረ? አዎ አልቀበልም። በቃ እና ታዲያ ይሄ ልጅ ካጠገቡ ሰው ያስፈልገው ነው የምትለው? እንደዚህ ትላለህ። በመጨረሻ ካጠገቡ ሰው ያስፈልገው ነው ወይ የምትለው? ነው ለሷ ካጠገቡ አይደለም እንደዚህ በዚህ ሰዓት ውብያ አጠገብ እቺን ልጅ መምጣት የለባትም። በቃ አንተም ወደ ራስህ ስትመለስ ነው መምጣት ያለብህ። ገብቶሃል አይደለ? አታስብ። ዝም በይ። እኔ እኮ እየመጣሁ አይደለም። እኔ እሱን እየተከተልኩ ነው እየመጣሁ ያለሁት። ካጠገቡ ሰው ያስፈልገዋል። ለማስተካከል ታዲያ ጥረት አድርጋ እና ነገሮችን ለማስተካከል እኮ ነው ጥረት እያደረኩ ያለሁት። እንደዚህ የሆነ ምኑን ነው ጥረት የምታደርገው? ወደ ራስህ ተመለስና ልክ አይደለም እኮ እውነቱን እኮ ነው አሹ የሚልህ ልክ አይደለም። ሲጀመር እኔ ናይ አንተ እንደዚህ ትላለህ፣ እኔ እንደዚህ እያደረግኩኝ የሰጣትን እንደዛ እየሆንኩ እኮ አሹ ገፋችኝ እኮ። ታዲያ እንዴት ትመጣለች? እንዴት አልመጣም? እሺ ብላ አንተ ያደረከውን ነገር አታውቅም። እሺ ብላ እንድትቀበል ነው እንደምትፈልገው። በጣም ታሳዝናለህ። የምር በጣም ታሳዝናለህ። ይሄንን ከፈለክ ስጣት ለሷ። እሺ ይሰጠኛል። ዝም በይ አንቺ። ይሄ ይሰጠኛል። ምን አገባ? በጣም ታሳፍራለህ። ጥርግ በል ከፈለክ። አንተም ጥርግ በል አንተም ሂድ ከፈለክ። ምን እሻን ምን የቀረ ነገር አለ? ማንኛውም ስነ ስርዓት ነው። የቀረ ነገር አለ? ወንጀል ትገባለህ። ምን አባ ምን ታመጣለህ? ንካኝ እስኪ ወንከው አንተ ንካኝ። መጀመሪያ ሰው ልክ ሳታውቅ ንካኝ አንተ። እኔ እጅ ያለካም እና ቀድመህ ከደረግን ወንጀል ታቀኛለህ ነው ታቀኛለህ። እኔ ደግሞ አታቀኝም። ምን እንደሆነ አታውቅም። አንተ ግን ታቀኛለህ። ማን ነው? ከርቸሌ ከታለው ከፈለክ አሳያለሁ። አንተ ወንድ ነህ። ሙባረክን ከርቸሌ ከተት ታያለህ አልኩህ። ዝም ብለህ በፉከራ አይደለም በልብ ነው። በጣም ልብ አለ። በቃ አይዞሽ ነው። ይሄን ሁሉ ነገር ስታደርግ እኛን መጠየቅ ነበረብሽ። አይዞህ አልቀበልም ነው ያለችህ። ሲጀመር አንተ ለምን መኪናኛን ሳታማክር ለምን መኪና ገዛ? እኔ በቃ ልጆችን በጣም እኔ ናፍቆኝ ገባኝ። ግን ልጆችን ከፈለክ አስፈላጊም ከሆነ በህግ እንጠይቃታለን። ከዛ ውጭ ግን ለምንድን ነው አንተ ልጆችን እንድታሳይ መኪና መግዛቱ ለምን አስፈለገ? ግዴታ መኪና ካልገዛ እሷ ልጆችን አታሳይ? ተረጋጋ በቃ። ሙቢያው ምንድነው ማድረግ ያለብን ነገር? ምንም በቃ አንተ የትኛውንም ነገር ስታደርግ እኛን አማክረን፣ እኛን ጠይቀን፣ እኛ ከጎንህ ነን። እሺ በቃ እኔ ከዚህ በኋላ ይቅርታ አድርጉልኝ። በቃ ይቅርታ። እኛ ላንተ ብለን እንዴ በቃ ነው እኛ ላንተ ብለን አይደል እንዴ? እኔ ስንት ነገር እየተባልኩ አንተ ጎን ያልጠፋው ላንተ ብዬ አይደል እንዴ? ለምንድን ነው እንደዚህ ሶሪ በቃ ሶሪ ብራዘር። አይዞሽ ልጆችህንም ታያለህ፣ ችግር የለውም። ልጆችን የማየት መብት አለ። መኪና ስለገዛ ስላልገዛ አይደለም። ግን እኛን ሳታማክር ደግሞ ሁሉ ነገር ስላደረክ ያው ይሄው እንዴት እንደተናቀ ምክንያት ልታረግ የምትችለው እኛ ስለመጣን ብቻ ነው። ለምን መጡ ነው። ከዛ ውጭ ግን እሷ እኛ ባንመጣም አትቀበልህም፣ አታሳይህም ልጆችን። ወደ ራስ ተመለስ። ተወቸው በቃ።